5000 ጉንዳኖችን በድብቅ ከኬንያ ሰርቀው ለመሄድ የሞከሩ የቤልጂየም ወጣቶች በፍርድ ቤት ቀረቡ። ሁለቱ ቤልጂየማውያን ታዳጊዎች በሺዎች የሚቆጠሩ ጉንዳኖችን በቤተ ሙከራ ብልቃጦች ውስጥ አጭቀው በአንድ የእንግዳ ማረፊያ ቤት ሳሉ እጅ ከፍንጅ ተይዘዋል። እንደ ኬንያ መንግስት ባለስልጣናት ገለጻም ወጣቶቹ የዱር አራዊትን መዝረፍ የሚል ክስ ተመስርቶባቸዋል። ዴቪድ እና ሉዊስ የተባሉት የ19 ዓመት ዕድሜ ያላቸው ታዳጊዎች በናይሮቢ የሚገኝ ፍርድ ቤት ዳኛ ፊት በቀሩበት ወቅት በጣም ፈርተው ሲንቀጠቀጡ ታይተዋል። ጉንዳኖቹን ለቀልድ እየሰበሰቡ እንደሆነና ህገወጥ መሆኑን ሳያውቁ እንዳደረጉትም ለፍርድ ቤት አስረድተዋል። የጉንዳኖቹ ዋጋ 1 ሚሊዮን ሽሊንግ አሊያም 7700 የአሜሪካ ዶላር ይገመታል ያሉት የኬንያ ባለስልጣናት ግን ጉዳዩ ትንሽና ብዙም የማይታወቅ የጉንዳን ዝርያዎች በህገወጥ መንገድ የማዘዋወር አንዱ አካል ነው ሲሉ ተከራክረዋል። KWS የተሰኘው የኬንያ የዱር አራዊት አገልግሎት ባወጣው መግለጫ ወጣቶቹ ልዩ የጉንዳን ዝርያዎችን ወደ አውሮፓና እስያ ገበያ በማዘዋወር ተግባር ላይ ተሰማርተው ነበር ብሏል። ሁለቱ ወጣቶች የሰበሰቧቸው ጉንዳኖች ሜሶር ሶፌልተስ የተሰኙ ልዩ ትልቁና ቀይ ቀለም ያላቸው በምስራቅ አፍሪካ ብቻ የሚገኙ መሆናቸውም ነው የተገለጸው። ጸናጽል፣ ከበሮና መቋሚያ ከሌሎች 10 በላይ ቅዱሳት መጽሐፍትን ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጦ ከሚያዝያ 3 ቀን 2017 ጀምሮ በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጂና ተዛማች መብቶች ስራ ተመዝግቧል። በኬንያ የአርሰናል ደጋፊዎች ከሪያል ማድሪድ ጋር ላላቸው የመልስ ጨዋታ ወደ ተራራ ወጥተው ጸሎት አድርጓል። ጸሎታቸውስ ይሰማ ይሆን? ኢትዮጵያ በአህዮች ብዛት ዓለምን ትመራለች። በዓለም ላይ 50 ሚሊዮን አህዮች እንዳሉ የ2025 ሪፖርት ያመለክታል። በኢትዮጵያ 10 ሚሊዮን አህዮች እንደሚገኙ ተገልጿል። ካለፈው ዓመት ጋር ሲነጻጸር ብዛቱ ጨምሯል። በዓለማችን ትንሽ አህዮች ያሉበት ሀገር ሱሪናሜ ስትሆን 7 አህዮች ብቻ ይገኛሉ። በአሜሪካ 52000 አህዮች ይገኛሉ። ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ።